ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች፣ ይህ ቼፍ ቴክኒሻን ማሰልጠኛ ተቋም ነው። እንግዲህ መሰረታዊ ኤሌክትሮኒክስ እውቀት ትምህርት ክፍል 1 ዛሬ ይዘንላችሁ ቀርበናል። ዛሬ የማሳያችሁ መሰረታዊ ሜን የምላቸው ፖይንቶች ስለ ኤሌክትሪሲቲ፣ ስለ ቮልቴጅ፣ ስለ ከረንት፣ ስለ ኤሌክትሮን፣ ስለ ኮንዳክተር፣ ነን ኮንዳክተር እና ሴማይ ኮንዳክተር ቶፒኮች በዝርዝር የማስረዳችሁ ይሆናል። እስከ መጨረሻው በተከታተሉ ተጠቃሚ ትሆናላችሁ ማለት ነው። ኤሌክትሮን ምንድን ነው? ኤሌክትሮን ሲባል ሰምታችኋል ሁል ጊዜ። ከዚህ በፊትም ስለ ኤሌክትሮን ሁላችንም እንግዲህ ሰምተናል። ኤሌክትሮን ምንድን ነው? እንግዲህ ማንኛውም አተም የምንለው ፓርቲክል በውስጡ ሰብ አቶሚክ የሆኑ ንዑስ ክፍሎች፣ የአተም ንዑስ ክፍሎች አሉት ማለት ነው። እነዚህ ክፍሎች በሶስት የሚከፈሉ ሲሆኑ ኤሌክትሮን፣ ኒውትሮን እና ፕሮቶን በመባል በሶስት ይከፈላሉ ማለት ነው። ኤሌክትሮን የምንለው አንዱ የአተም ንዑስ ክፍል ነው፣ አንዱ የአተም ሰብ አቶሚክ ፓርቲክል ነው ብለን ልንወስደው እንችላለን ማለት ነው። ኤሌክትሮን በተፈጥሮ ከኔጌቲቭ ቻርጅ ሆኖ የሚገኝ ኔጌቲቭሊ ቻርጅድ ሆኖ የሚገኝ ፓርቲክል ነው ማለት ነው። ይህ የምታዩት የቤዚክ የአተም ስትራክቸር ነው። ኤሌክትሮኖቹ የሚገኙት አተሙ ዙሪያ ባለው አተሙ ዙሪያ በሚገኘው ሼል ነው ማለት ነው። ፕሮቶን እና ኒውትሮን የሚባሉት የቀሩት ክፍሎች ደግሞ ፕሮቶን ፖዚቲቭሊ ቻርጅድ ፓርቲክል ነው፣ ፖዚቲቭ ቻርጅ የሚይዝ ነው። ኒውትሮን የምንለው ደግሞ ኒውትራል የሆነ ምንም አይነት ቻርጅ የማይዝ ፓርቲክል ነው ማለት ነው። እኛ ጉዳያችን ከኤሌክትሮን ነው። ኤሌክትሮን የአተም ኔጌቲቭሊ ቻርጅድ ፓርቲክል ነው ብለን ልንገልጸው እንችላለን ማለት ነው። ኤሌክትሮን ይህ ከሆነ ኤሌክትሪሲቲ ምንድን ነው? ዋት ኢዝ ኤሌክትሪሲቲ ብለን መጠየቅ አለብን ማለት ነው። ኤሌክትሪሲቲ አንዱ የኢነርጂ አይነት ነው ብለን ልንገልጸው እንችላለን። ብዙ አይነት ኢነርጂዎች አሉ እዚህ ምድር ላይ። ከነዛ ውስጥ አንዱ ኤሌክትሪሲቲ ነው ብለን ልንገልጸው እንችላለን ማለት ነው። ኤሌክትሪሲቲ የሚፈጠረው በሙቭመንት ኦፍ ኤሌክትሮንስ ነው። በኤሌክትሮኖች ፍሰት ከአንድ ቦታ ወደ አንድ ቦታ በሚያደርጉት ጉዞ የሚፈጠር ኢነርጂ ኤሌክትሪሲቲ ብለን ልንገልጸው እንችላለን ማለት ነው። ፖቴንሻል ዲፈረንስ ካላቸው፣ የአቅም መለያየት ካላቸው ቦታዎች ከአንዱ ወደ ሌላው የሚፈስ የኤሌክትሮን ፍሰት ኤሌክትሪሲቲን ይፈጥርልናል። ይህን ኢነርጂ እንድናገኝ ያደርገናል ማለት ነው። ለምሳሌ እጃችን በፊት ልጅ እያለን ፀጉራችንን ስክሪፕቶ አድርገን አሽተን ወረቀት ስናሲዝ የሚይዝልን ፒክ የሚያደርግልን ታስታውሱ ከሆነ ያ ስታቲክ ኤሌክትሪሲቲ እንለዋለን። በገመድ በኮንዳክተር ውስጥ ከአንድ ቦታ ፍሮም ፖይንት ኤ ቱ ቢ ከአንድ ቦታ ወደ አንድ ቦታ የሚፈስ ከሆነ ደግሞ ያው ከረንት ብለን እንጠራዋለን ማለት ነው። ኤሌክትሪሲቲ ማንኛውም ቴክኖሎጂካል ነገሮች ላይ፣ ቴክኖሎጂ አፕላይ የሚደረግባቸው ቦታዎች ላይ አስፈላጊ ኢሴንሻል የሆነ ኢነርጂ ነው ብለን ልንገልጸው እንችላለን። ምክንያቱም ማንኛውም ቴክኖሎጂ ነገሮች ራን የሚያደርጉት የሚጫወቱልን የሚሰሩልን በኤሌክትሪሲቲ አማካኝነት ነው ማለት ነው። ኤሌክትሪሲቲ ሁለት ነገሮችን ይይዝልናል። ፖዚቲቭ እና ኔጌቲቭ ቻርጆችን ሊይዝልን ይችላል። ቅድም እንዳልነው ፕሮቶኖች ፖዚቲቭ ቻርጅን ይሸከሙልናል፣ ኤሌክትሮኖች ደግሞ ኔጌቲቭ ቻርጅን ይሸከሙልናል ማለት ነው። ማንኛውም ኦብጀክት የፕሮቶን መጠኑ ከኤሌክትሮን መጠኑ
የሚበልጥ ከሆነ ፖዚቲቭሊ ቻርጅድ እንላለን። የኤሌክትሮን መጠኑ ከፕሮቶን መጠኑ እንዲሁ ደግሞ የሚበልጥ ከሆነ ኔጌቲቭሊ ቻርጅድ ብለን ልንጠራው እንችላለን ማለት ነው። ሶ ኤሌክትሪካል ኢነርጂን የምናገኝበት የተለያዩ ሜተዶች አሉ። ኤሌክትሪካል ፓወር ከተለያዩ ሚንሶች ወይም ደግሞ መንገዶች ሊመነጭልን ይችላል። ከዊንድ ኢነርጂ ኤሌክትሪክን ልናገኝ እንችላለን፣ ከንፋስ በሚመጣ ኃይል ማለት ነው። እንዲሁም ደግሞ ሃይድሮ ፓወር የምንለው ከግድቦች ላይ በውሃ አማካኝነት ተርባይን አሽከርክራ የምናገኘው ሃይድሮ ፓወር በመስራት ኤሌክትሪሲቲ ልናገኝ እንችላለን። ሶላር ላይት ከፀሐይ ብርሃን ደግሞ እንዲሁ ደግሞ በሶላር ፓኔሎች አማካኝነት እሱን ኮንቨርት አድርገን ወደ ኤሌክትሪሲቲ ልንቀየር እንችላለን። በተለያዩ መንገዶች ኤሌክትሪሲቲ ሊገኝ ይችላል ማለት ነው። ይህን ካልን ከረንት ምንድን ነው? ከረንት ሲባል ሰምታችኋል ሁል ጊዜ። ዋት ኢዝ ከረንት የሚለውን ጥያቄ እንመለስ። ከረንት ማለት የኤሌክትሪሲቲ በአንድ ሰርኪዩት ውስጥ የሚያደርገው ፍሰት ከረንት ልንለው እንችላለን። የሆነ ሰርኪዩት ከሞርዛን ከሁለት በላይ ኤሌክትሮኒክ ኮምፖነንቶች ኤሌክትሮኒክስ እቃዎች ያሉበት ማንኛውም ኮኔክሽን ሰርኪዩት ይባላል። በእነዚህ ውስጥ የሚደረገው የኤሌክትሪሲቲ ፍሰት ምን እንለዋለን? ከረንት ይባላል ማለት ነው። ከረንት በአንድ ሰርኪዩት ውስጥ የሚደረግ የኤሌክትሪሲቲ ወይም ኤሌክትሮኖች ፍሰት ነው ካልን፣ ከረንት ደግሞ የሚለካው ኢንተርምስ ኦፍ አምፒር ነው። ከረንትን የምንለካው የምንገልጽበት ወይም ደግሞ ሜዥር የምናደርገው በአምፒር ነው ማለት ነው። ከረንትን ቪዥዋላይዝ ለማድረግ ለምሳሌ በአንድ ቱቦ ውስጥ በቦይ ውስጥ የሚፈስ ውሃ ወይም ደግሞ ፈሳሽ ነገር ካለ በማንኛውም ደግሞ ኤሌክትሪክ አስተላላፊ ነገር ኮንዳክተር እንደ መዳብ፣ እንደ ሲልቨር፣ እንደ ጎልድ ባለ ውስጥ የሚፈሰው ፍሰት ደግሞ ከረንት ተብሎ ይጠራል። የኤሌክትሮኖች ፍሰት ደግሞ ከረንት ተብሎ ይጠራል ማለት ነው። ስለ ከረንት ሲወራ ብዙ ጊዜ ኤሲ፣ ዲሲ ብዙ ቴክኒሽያኖች ወይም ኤሌክትሮኒክስ ስራ ላይ ያሉ ሰዎች ኤሲ፣ ዲሲ እያሉ ሲጠሩ ሰምታችሁ ሊሆን ይችላል። ምን ማለታቸው ነው? ኤሲ ማለት ምን ማለት ነው? ዲሲ ማለት ምን ማለት ነው የሚለውን አያይዘን ከከረንት ጋር እንየው። ኤሲ ማለት ኦልተርኔቲንግ ከረንት ማለት ነው። ኦልተርኔት ማለት በትርጓሜው ተለዋዋጭ ማለት ነው። የሚለዋወጥ የሆነ የከረንት ፍሰት ነው። ምን ማለታችን ነው? ከረንት ምንድነው? የኤሌክትሮኖች ፍሰት ነው ብለናል አይደለ? በአንድ አስተላላፊ ሚዲያ ውስጥ የኤሌክትሮኖች ፍሰት ነው ብለናል አይደለ? ፍሰቱ ኦልተርኔት ያደርጋል፣ ተለዋዋጭ ነው። አቅጣጫ፣ ቋሚ አቅጣጫ የለውም። ኤሌክትሮኖቹ ይሄዳሉ፣ ይመለሳሉ፣ ወደፊት ወደ ኋላ እያሉ ነው የኤሌክትሪሲቲ ኤነርጂውን የሚፈጥሩት። ኦልተርኔት ያደርጋሉ። ከፖይንት ኤ ቱ ቢ ብለን ልንገልጸው አንችልም። ከኤም ወደ ቢ፣ ከቢም ወደ ኤም ሊመጡ ይችላሉ። ኤሲ ብለን ስንጠራ ምን ቦታ የምናገኘውን ኤነርጂ ነው ብለን ከጠየቅን፣ ለምሳሌ የሶኬታችን ሆል ሶኬት ግድግዳ ላይ የምናገኘው ከኤልፓ የሚመጣልን ኃይል ኤሲ ነው። ኤሲ 220 ነው። እንደየሀገሩ ስታንዳርድ 110 ሊሆን ይችላል። እንደ አሜሪካ የኛ ሀገር 220 ነው። ኤሲ ነው ከሆል ሶኬታችን የምናገኘው ማለት ነው። የኛ ኤሌክትሮኒክስ ኮምፖነንት ደግሞ ያን ኃይል ተቀብሎ ዲሲ የሚፈልግ ከሆነ ዲሲ አድርጎ እንደዛው ኤሲ ደግሞ ከሆነ ኤሲውን ይጠቀማል ማለት ነው። ኤሲ የምንለው ኦልተርኔት የሚያደርግ የሚቀያየር ነው ማለት ነው። አቅጣጫው የከረንት ፍሰቱ ተለዋዋጭ ነው። ዲሲ የምንለው ዳይሬክት ከረንት የምንለው ደግሞ አንድ አይነት ቀጥተኛ ፍሰት ያለው የኤሌክትሮኖች አካሄድ ነው ብለን ልንገልጸው እንችላለን። ኤሌክትሮኖቹ ፍሮም ፖይንት ኤ ቱ ቢ ከአንድ ቦታ ወደ ሌላኛው ቦታ በተመሳሳይ አቅጣጫ ከቀኝ ወደ ግራ የሚሄዱ ከሆነ ከቀኝ ወደ ግራ፣ ከግራ ወደ ቀኝ የሚሄዱ ከሆነ ከግራ ወደ ቀኝ ብለን ልንገለጸው እንችላለን። ዳይሬክሽናል ነው ብለን እንገልጻለን ማለት ነው። ዲሲ ካል አቅጣጫ ካለው
ፖዚቲቭ እና ኔጌቲቭ ብለን ልንገልጸው እንችላለን ማለት ነው። ምክንያቱም የታወቀ ቢያስ ስላለው ማለት ነው። ኤሲ ግን ሄራስ ኔጌቲቭም ፖዚቲቭ ነው ብለን ልንገልጸው አንችልም። በዚህ ነው የኤሲ እና የዲሲ ልዩነት ማለት ነው። ሞር ደግሞ ያው በቀጣይ ክላሶች በሰፊው ስለምንመጣበት ለአሁኑ ይሄን እንደ ቤዚክ ያዙትና ወደ ቀጣዩ ፖይንት እንለፍ። ቮልቴጅ ምን እንደሆነ ቮልቴጅ ሲባል ሰምታችሁ ታውቃላችሁ ሁላችሁም በእርግጠኝነት። ቮልቴጅ ማለት ምን ማለት ነው? ከረንት ማለት የኤሌክትሮኖች ፍሰት ነው ብለናል። በአንድ ሰርኪት ውስጥ ኤሌክትሮኖች የሚፈሱ ከሆነ ነው ከረንት ብለን የምንጠራው ብለናል ቅድም። ቮልቴጅ ደግሞ ምንድን ነው? ለምሳሌ በሲምፕል ኤግዛምፕል አስረዳችሁ። ውሃ ከአንድ ቦታ ወደ አንድ ቦታ ለመግፋት በቱቦ ውስጥ ፓምፕ ያስፈልገናል። ለምሳሌ ከጉድጓድ ውስጥ ውሃ የምናወጣ ከሆነ ኢነርጂ ያስፈልገናል ከታች ወደ ላይ ለመግፋት ማለት ነው። ጀስት ላይክ ዛት እንደዛው ኤሌክትሮኖችን ከአንድ ቦታ ወደ አንድ ቦታ ለመግፋት ከረንትን ለመፍጠር ኤሌክትሪሲቲ ኢነርጂንም ለመፍጠር የሚገፋ ገፊ የሆነ ኃይል ያስፈልገናል። ይህ ኃይል ምን ይባላል? ቮልቴጅ ተብሎ ይገለጻል። አሁን 220 ቮልት ከኤሲ ከግድግዳችን ላይ የምናገኘው 220 ቮልት ጉልበት አለው ማለት ነው። ቮልቴጅ የሚለካው በቮልት ነው። የኤሌክትሮኖችን የመግፋት አቅም ብለን ልንገልጸው እንችላለን። ወይም ደግሞ ኢነርጂ ፐር ዩኒት ቻርጅ ቢትዊን ቱ ፖይንትስ ብለን ልንገልጸው እንችላለን ማለት ነው። ምንድነው ሀሳቡ? ሃየር ቮልቴጅ ከፍተኛ ቮልቴጅ ባገኘን ቁጥር የተሻለ የኤሌክትሮኖች ፍሰት ይኖረናል፣ የተሻለ ግፊት ይኖረናል። ቮልቴጅ ባነሰን ቁጥር ደግሞ ኤሌክትሮኖቹ የመንቀሳቀሱበት ወይ ደግሞ የሚገፉበት መጠን ይቀንሳል ማለት ነው። ኤሌክትሪካል ኢነርጂ ወይ ደግሞ ኤሌክትሮኖችን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚገፋልን ኃይል ቮልቴጅ ተብሎ ይገለጻል ማለት ነው፣ በቀላል አማርኛ ማለት ነው። ስለዚህ ቮልቴጅን ከምናገኛለን ለምሳሌ ከባትሪ ከድራይ ሴል ልናገኝ እንችላለን። ባትሪ አይታችሁ ከሆነ 3 ቮልት፣ 6 ቮልት፣ 9 ቮልት፣ 12 ቮልት፣ 24 ቮልት ተብሎ ሊጻፍበት ይችላል። ያ ባትሪው የሚሰጠን የሚገፋልን የአቅም መጠን ኢነርጂ ነው ማለት ነው። ለምሳሌ ከጀነሬተር ቮልቴጅ ልናገኝ እንችላለን። ከሶላር ፓኔሎችም ኤሌክትሮኖችን የሚገፋልን ኤሌክትሮኖቹ የሚያንቀሳቅስልን ኢነርጂ ማግኘት እንችላለን ማለት ነው። እነዚህን ፖይንቶች ካየን አሁን ኮንዳክተር ምን እንደሆነ ኮንዳክተር ማለት ኤሌክትሪካል ኢነርጂን ማስተላለፍ የሚችል ሚዲየም ማለት ነው። ማስተላለፍ የሚችል ማንኛውም ኤሌክትሮኖች እንዲንቀሳቀሱ የሚፈቅድ ማንኛውም ሚዲየም ምን እንለዋለን? ኮንዳክተር። አስተላላፊ ኤሌክትሮኖችን ለማስተላለፍ ምቹ የሆነ ማቴሪያል ነው ማለት ነው ኮንዳክተር የምንለው። ቤዚክሊ አቶሚክ ስትራክቸራቸው ላይ ቫላንስ ኤሌክትሮን የመጨረሻው የኤሌክትሮን ሼል ላይ አንድ ኤሌክትሮን ብቻ የሚገኝ አተሞች ኮንዳክተር ይባላሉ። ምክንያቱም በቀላል ኢነርጂ ኤሌክትሮኖችን ሙቭ ማድረግ እየመታ ማንቀሳቀስ ስለሚቻል ማለት ነው። እንደ ሜታሎች ኤቭሪ ሜታልስ አር ኮንዳክተርስ፣ ማንኛውም ሜታል የምንላቸው ነገሮች ኮንዳክተሮች ናቸው፣ ኤሌክትሪክ አስተላላፊ ናቸው። እንደ አልሚኒየም የምንለው፣ ኮፐር የምንለው መዳም ማለት ነው፣ ወርቅ የምንላቸው አስተላላፊ ናቸው፣ ኤሌክትሮን ኮንዳክተር ይባላሉ ማለት ነው። ለምሳሌ ውሃ ኮንዳክተር ነው። ዳይሬክት ውሃው ሳይሆን ኢምፒውሪቲ የተቀላቀለበት ማለት አዮን ያለበት ውሃ ኮንዳክተር ነው። ውሃ ከመብራት ጋር ተያይዞ ብዙ ጊዜ ሰው ሲገለታቸዋል ሊይዝ ይችላል እና ለምንድነው? ኮንዳክተር ስለሆነ ነው። ውሃ በቀጥታ ሳይሆን ውሃ ውስጥ ያሉ አዮኖች ኮንዳክት ስለሚያደርጉ ማለት ነው። ኮንዳክተር ይህን ይመስላል ቤዚክሊ። ሞር ደግሞ ያው ቀስ ብለን ወደፊት የምናየው ይሆናል።
የኮንዳክተር ተቃራኒ ምንድነው? ነን ኮንዳክተር ወይም ደግሞ ኤሌክትሮኖችን ማስተላለፍ የማይችል ኮንዳክት ማያደርግ ማለት ነው ማቴሪያል ነን ኮንዳክተር ብለን ልንጠራው እንችላለን። ዩዥዋሊ ኮንዳክት ማለት ማስተላለፍ ማለት ነው። ሙቀትም ሊሆን ይችላል። ማንኛውንም ነገር ኢነርጂ ማስተላለፍ ነው። ሄራስ በእኛ ኮርስ ላይ ስለ ኤሌክትሪሲቲ ስለሆነ የምንማረው ነን ኮንዳክተር የምንለው ኤሌክትሪሲቲን ማስተላለፍ የማይችል ማቴሪያል ነን ኮንዳክተር ብለን እንጠራለን ማለት ነው። they does not allow the flow of current ከከረንትን ፍሰት የማይፈቅዱ የሆኑ ስትራክቸሮች ናቸው ነን ኮንዳክተር የምንላቸው። ለምሳሌ እንደ ጎማ ያሉ፣ እንደ መስታወት ያሉ፣ እንደ እንጨት ያሉ ማቴሪያል፣ እንደ ፕላስቲክ ያሉ ማቴሪያሎች ነን ኮንዳክተር ኤሌክትሮኖችን ማስተላለፍ የማይችሉ ብለን እንገልጻቸዋለን ማለት ነው። አቶሚክ ስትራክቸራቸውን ስናይ ፍሪ ኤሌክትሮን የላቸውም። ቅድም ኮንዳክተሮቹ ፍሪ ኤሌክትሮን ስላላቸው ነው በቀላሉ ኤሌክትሮኖቹ ሙቭ ስለሚያደርጉ ኮንዳክት የሚያደርጉት ብለናል። ሄራስ እዚህ ጋር ግን ፍሪ ኤሌክትሮን ሉዝ የሆነ ኤሌክትሮን የላቸውም። ያላቸውን ኤሌክትሮን አተሙ አጥብቆ ይይዛል። ከራሱ ጋር ቁርኝቱ የሰፋ ነው ማለት ጠንካራ ነው። በቀላሉ ሊንቀሳቀስልን ስለማይችል ፍሎውን ይከለክለናል ማለት ነው። ሄራስ እዚህ ጋር ነን ኮንዳክተር በዚህ ይገለጻል ማለት ነው። ኢንሱሌተር ወይም ኮንዳክተር የምንለው በተለዋጭ ስሙ ኢንሱሌተር ወይም ነን ኮንዳክተር የምንለው የከረንትን ፍሰት የማይፈቅድ ማንኛውም ማቴሪያል ነን ኮንዳክተር ብለን እንጠራዋለን ማለት ነው። ስለ ኮንዳክተር አየን፣ ስለ ነን ኮንዳክተር አየን። ዋናው ፖይንት እነዚህን ያየንበት ምክንያት አሁን የሚቀጥለው ፖይንት ለመያዝ ሲባል ሴማይ ኮንዳክተር ወይም ደግሞ ሴሚ ኮንዳክተር የምንላቸው ማቴሪያሎች አሉ። ሴሚ ኮንዳክተር ማለት በከፊል ኤሌክትሪሲቲን የሚያስተላልፉ በከፊል ደግሞ የሚገድቡ ማቴሪያሎች ሴሚ ኮንዳክተር ብለን እንገልጻቸዋለን ማለት ነው። ምን ባህሪ ያላቸው እነዚህ ሴሚ ኮንዳክተር የምንላቸው ማቴሪያሎች ልዩ የሚያደርጋቸው ባህሪ ምንድን ነው የሚለውን እኔ የመጀመሪያው ኢንተርሚዲየት ኮኔክቲቪቲ ነው። በማስተላለፍና በመከልከል መሀል የሆነ ኮኔክቲቪቲ ነው ያላቸው። እንደ ኮንዳክተሮች የተወሰነ መጠን ማስተላለፍ ይችላሉ። እንደ ነን ኮንዳክተሮች እንደ ኢንሱሌተሮች ደግሞ የተወሰነ መጠን መገደብ ይችላሉ ማለት ነው። ኮንዳክቲቪቲውን የኤሌክትሮን ፍሰት መጠኑን መቆጣጠር አስችሎናል ማለት ነው። ሴሚ ኮንዳክተር የምንላቸው ለምሳሌ እንደ ሲሊካን፣ እንደ ጋሊየም፣ እንደ ጀርማኒየም የምንላቸው ማቴሪያሎች ሴማይ ኮንዳክተር ተብለው ይጠራሉ ማለት ነው። እነዚህ ሴሚ ኮንዳክተሮችን የተለያዩ ቅይጥ በመጨመር የማስተላለፍና የመከልከል ኤሌክትሮን ፍሰትን የመፍቀድና የመከልከል መጠናቸውን መቆጣጠር እንችላለን። ለምሳሌ ኤን ታይፕ የሚባሉ ሴማይ ኮንዳክተሮች ፎስፈረስን በማደባለቅ የተወሰነ ፍሪ ኤሌክትሮን እንዲኖረው በማድረግ ልናገኛቸው እንችላለን ማለት ነው። እንዲህ ፒ ታይፕ የሚባሉ ደግሞ አሉ። እነሱን ደግሞ ዶፕድ ዊዝ ቦሮን ጋር በማደባለቅ ልናገኛቸው ልንሰራቸው የምንችላቸው አይነት ሴሚ ኮንዳክተሮች ናቸው። ይህ ሁሉ ለምንድን ነው? የኤሌክትሮን መጠኑን ፍሰቱን ለመቆጣጠር ለመፍቀድና ለመከልከል በፈለግነው ሰዓት ማለት ነው። ለምንድን ነው ሴሚ ኮንዳክተሮች ያስፈለጉት በምንልበት ሰዓት የመጀመሪያው ነገር ምንድነው? ኮንትሮለብል ናቸው፣ መቆጣጠር እንችላለን። ለምሳሌ ኮንዳክተር ካልን እንደ መዳብ ያለውን አንድ ኃይል ከሰጠነው የሰጠነውን ኃይል ማስተላለፍ ይችላል። ነን ኮንዳክተር ከሆነ ደግሞ እንደዛው መገደብ ይችላል። ሴሚ ኮንዳክተሮች ላይ ስንመጣ ግን በፈለግነው መጠን ፍሰቱን መቆጣጠር ያስችለናል ማለት ነው። የኤሌክትሮን ፍሰቱን ማለት ነው። ኤሌክትሮኒክስ ላይ ለምሳሌ እንደ ዳዮድ የምንላቸው ወደፊት ክፍል ላይ በደንብ ስለምናያቸው አትጨናነቁ። እንደ ትራንዚስተር የምንላቸው
እንደ ኢንቴግሬትድ ሰርኪዩት አይሲ የምንላቸው ሁሉ የሚሰሩት በእነዚህ በሴሚኮንዳክተር ማቴሪያሎች ነው ማለት ነው። እነዚህ ስልካችን ውስጥ ማንኛውም ከኮምፒውተራችን ውስጥ ኤሌክትሮኒክስ ሰርኪዩት ውስጥ የምናገኘው ፕሮሰሰር፣ ሲፒዩ፣ አይሲዎች የሚሰሩት በሴሚኮንዳክተሮች ነው ማለት ነው። የፍሰት መጠኑን መቆጣጠር የሚያስችለን በከፊል አስተላላፊ በከፊል ደግሞ ከልካይ የሆነ ማቴሪያል ሴሚኮንዳክተር ይባላል ማለት ነው። ስለ ቤዚክ ኤሌክትሮኒክስ ፓርት የሰጠነው የዛሬ ትምህርት ይህን ይመስል ነበር። ያልገባችሁ ክሊር ያልሆነ ሀሳብ ካለ ኮሜንት አድርጉልኝ ወይም ደግሞ ኢንቦክስ ዲኤም አድርጉልኝ፣ መልሳለሁ። ይህን ይመስላል ማለት ነው። ቤዚክሊ እነዚህን ሀሳቦች ከያዝን ለቀጣይ ክፍሎች ወይም ትምህርቶች መሰረታዊ የሆነ እውቀት ይኖረናል ማለት ነው። ሞር ደግሞ የምለቃቸውን ፒዲኤፎች፣ ጽሁፎች እያነበባችሁ ራሳችሁን የተሻለ ብቁ ማድረግ እንዳትረሱ። ለዛሬ የነበረን ትምህርት ይህን ይመስላል። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በጣም ብዙ ነገር እንማማራለን። ብዙ ያሰብነው ብዙ የምንለቀው ትምህርት ስላለ ከኛ ጋር ብትሆኑ ተጠቃሚ ትሆናላችሁ ለማለት ፈልጋለሁ። ቺፍ ኢማድ ነኝ። አመሰግናለሁ።